ፈጽሟል በሚል ነው። እየሞከርኩ ነው ትንሽ ተረጅኝ እንጂ እስኪም ብጥርጥር ብሎብኝ አደረ ሰላም ቤተሰብ እንዴት ናችሁ? እንግዲህ ሰሞኑን አነጋጋሪ የሆኑ ነገሮች ተከስተዋል ማለት ነው። አዲሱ ህግ ያው የፌስታል ጉዳይ ሰሞኑን በጣም አነጋጋሪ ሆኗል። በጣም የተለያዩ ቪዲዮዎች እየተሰሩ ነው። በጣም አስቂኝ ቪዲዮዎች በእነሱ ላይ ሪያክት እናደርጋለን ማለት ነው። ከዛም ባሻገር ደግሞ የኮሜዲያን ያሲኑ ባሰራጨው እየሞከርኩ ነው በተሰኘው ቪዲዮ ላይ ማለት ነው በጣም አነጋጋሪ ነገር አሁን በዚህ ሰዓት ወጥቷል ማለት ነው። እሱ ምንድነው ሊታሰር ነው የሚል መረጃ ወጥቷል። ኮሜዲያን ያሲኑ ሊታሰር ነው የሚለው መረጃ እውነት ነው አይደለም የሚለውን በከነ መረጃው ከነ ፋይሉ ይዣለሁ ማለት ነው። እሱንም እናይ ይሆናል። በቅድሚያ ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ይመቻችሁ። መልካም ቆይታ ከሃይሎጋ ጋር ይመቻችሁ። እሺ በቅድሚያ እንግዲህ ስለ ያሲኑ ጉዳይ ላይ እናውራ ማለት ነው። ያሲኑ ክስ ተመስርቶበታል አልተመሰረተበትም የሚለውን ነገር ከሶሻል ሚዲያ ነው እኔ ያገኘሁት። እርግጠኛ ይሁን አይሁን አናቅም፣ ግን የተጻፈውን ነገር እናንበብ እስቲ። ተከሳሽ ያሲኑ ይላል አዎ እየሞከርኩ ነው በሚለው በማህበራዊ ሚዲያ ፌስቡክ እንደውም ቲክታክ በስፋት የተሰራጨው ቪዲዮ ሽሙጥ ነው በሚል መልኩ ነው በቃ ሽሙጣዊ በሆነ እዚህ ጋር እንደምታነቡት ማለት ነው ሽሙጥ ፈጽሟል በሚል ነው። ከዛ ውጪ ደግሞ የኑሮ ሁኔታን ማዋረድ በሚል ነው። ተስፋ አስቆራጭ መልእክት ማስተላለፍ በሚል ደግሞ ሌላ እና ክብረ ነክ ንግግር በሚል እንግዲህ ክስ ሊቀርብበት ነው የሚል ማስረጃ አለ። ከላይ እንደምታዩት ከዚህ ጋር እንደምታዩት ያው ከሳሽ የኢትዮጵያ ሕዝብ ግንኙነት ማህበራዊ አካባቢያዊ ደህንነት ይላል። እንግዲህ እውነት ይሁን ውሸት እርግጠኛ አይደለሁም። ያው ሶሻል ሚዲያ ላይ ነው ቁጥር ተጽፎ እንደምታዩት የመዝገብ ቁጥር ተጽፎ ምናምን ነው ደብዳቤ ወጣ ማለት ነው። እንግዲህ ነገ ምን ይፈጠር የምናውቀው ጉዳይ የለም ማለት ነው። እናንተስ ምን ትላላችሁ? ያሲኑ ተገቢ ነው ወይ ተገቢ አይደለም? እንደኔ ተገቢ አይደለም፣ አይገባውም። የማህበረሰብን ስሜት ነው የገለጸው እንጂ ከዚህ አንግል ባይታይበት ጥሩ ነው ላለው። ያው ህግ ደግሞ ህግ ነው። እንግዲህ አላቅም የሚፈጠረውን ነገር። እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ወደ ቀጣይ እንሂድ። ሰሞኑን እንግዲህ አዲስ በወጣው የፌስታል ህግ መሰረት በጣም አስቂኝ የሆኑ ቪዲዮዎች ወጥተዋል። እነሱን እስቲ እኔና እንመለሳለን። መልካም ቆይታ። በሳፋ መንግስትዬ ይሄው ደስ ይበል። ጫቴን በጋዜጣ ጠቅልዬ እየሄድኩኝ የንስ አባቴን መንገድ ላይ ያገኘኋቸው ምንድነው ሲሉኝ ጃንጥላ ተስዬ ላስገባ እየሄድኩኝ ነው አልኳቸው። ጫቱንም እኔንም አሳልመውኝ ይሄው አሁን የተባረከ ጫት እየቃምኩ ነው ያለሁት። አንተ ለጫት ሰው ጨንቆታል፣ አንተ ለጫት ትጨነቃለህ። እሺ እንቀጥል። ከሀገር ለ3 ቀን ወጣዊ በመለስ ፌስታል ተከልክሎ ይጠብቀኝ። ለማንኛውም ፌስታልን የሚተኩ 3 ነገሮች ላሳያችሁ እስቲ ንገረን። አንደኛ ባልዲ ይመቻል፣ ክዳን አለው፣ ማንም አይባችሁ ምን እንደገዛችሁ ብታይስ ምን ችግር አለ። ሁለተኛ የሮል ኦሞ ትልቁ ማለት ነው፣ እሱን ትገዙና እቺ ፐርፌክት። ሶስተኛውና የመጨረሻው ሎ በጀት ጋይስ፣ ሎ በጀት ትራስ ጨርቅ። በትራስ ጨርቅ ዳንኤልን አሪፍ ነው። ትፍትፍ ታረጉትና ማለት ነው ጋይስ፣ ትፍትፍ ታረጉትና ፎሎ ፎርሞርቲ። ሀበሻ እኮ አያጣም። ሀበሻ ምንም ነገር ከዚህም የከፋ ነገር ቢመጣ ሶሉሽን አያጣም። የሚያሳዝነው በእውነት ምን አማራጭ አለ ነው? ከስራ እየገባን ነው። እንጀራውን በእጅ አዳማ ላይ ያለኝ ነው እኔ ይመስላል። እውነት እኛ አልቻልንም። የሆነ መፍትሄ ምናምን
ሰላም አራት ዘኝ ጭራሽ በዣንጥላ ጭራሽ እዚች አሪፍ ወይኔ አሉ ቦቦ ዋጅፋ ቢዲ ለዚ ወይኔ ባቲ አባ ሰላም ጠፋ በቃ ወይኔ አይዲያ እኮ አይጠፋም ነው አይዲያ ጭራሽ ዋጅፋ ቢዲ ለዚ እሺ የጊዜ ቀማት ፈሪያድ እረኝ ማዝሎ ሰማይ እንዲህ በምንድን ነው በጫማ ማሰሪያ በክሩ ቀኑን ከበደኝ ወይ አንዴ አይዘም ወይ አያባራ ዘንድሮ ሱሃ ሳትን ፈራ አይ ጊዜ አቤት ጊዜ ድብቅ ጊዜ ከንቱ ጊዜ አይ ጊዜ አቤት ጊዜ ድብቅ ጊዜ ከንቱ ጊዜ ፋሚሊ እናንተ ጋርስ ምን አይነት ሐሳብ አለ በዚህ በአዲሱ ህግና በፌስታል ዙሪያ ላይ ምን ትላላችሁ? እስቲ ኮሜንት አድርጉልኝ ማለት ነው። እሺ ወደ ቀጣይ እንለፍ። ዛሬ እንግዲህ በአጋጣሚ ከሱቅ እንጀራ ገዝተን ነበር። ቀኑ ደግሞ ዛሬ ስንት ነበር? 24 እና 23 ብቻ ፌስታል ያው ተከልክሏል። በቃ ፌስታል የሚባል አይታይም የለም። ከዛ ወጣልን ሱቅ ወጣ ብለን እንጀራ ተገዛ። ከዛ በጋዜጣ ግማሽ እኮ ጋዜጣው ላይ ነው ያለው፣ ግማሽ ፓርት ሊበላ ይፈለግ ወዴት ይላቀቅ እና ግራ ገብቶናል። ለማንኛውም እንደዚህ እየቆራረስ ነው ምናምን ነበር፣ አልሆነም። እንግዲህ እስኪ በቢላ እንሞክረው ብለን በቢላ ሞከር ነው። ግፋፍ ዶሮ መገንጠል በሉት፣ ኧረ መግፈፍ ይሻላል። ቸግረናል ብቻ ከባድ ነው። እንግዲህ እንዳንተው ነገር በጣም ያው እንጀራ አይጣልም ብለን እንዴት አድርገን ጣለው ብቻ እዚህ ጋር እውነት ገፈፋው በሉት ነው የሚባለው። በቃ 12 ብልት እንደማውጣት ነው የቆጠርነው። ለማንኛውም ቤተሰብ እንግዲህ በጣም እንደዚህ ሆኗል የሰሞኑን ሁኔታ እንጀራ ጉዳይ። እሺ እንለፍ። እንደዚህ ወረቀት ላይ ፈላቀቅ ምስር ይሻላል። የእንትኑ ጨምርልሻለሁ። ስንት ኪሎ ነው? የዚህ ጨምር ይሸጥልሻለሁ። ያኛው 200 አልፎ ነበር። እሺ አመሰግናለሁ። ሁላችሁም በዚህ መልክ ከዚህ በኋላ መሸጥ ጀምረናል። እንደዚህ ነው ይዛችሁ የሚመጡት። ዱቄትም ከሆነ ማንኛውም ነገር ከቤታችሁ ሰርቪስ ይዛችሁ ነው በእንደዚህ አይነት መልክ እንሸጥላችኋለን። እንደዚህ ነው የምንሸጠው ማለት ነው። ሌላ አማራጭ የለም። ካልሆነ ደግሞ ለዚህኛው 20 ብር ከፍላችሁ ነው የሚመዘንላችሁ። ሌላ አማራጭ ስለሌለ ሌላ አማራጭ ከምናመጣ ድረስ ነው። ውሃ በፌስታል የለም። አረፊ እሺ እንለፍ ጋይስ እንለፍ እስቲ። እና ፌስታል ላይ ሰሞኑን በጣም ተለግጧል። እስቲ እንለፍ።
አዲስ አበባ የዓለም የዲፕሎማሲ መዲና ብቻ ሳትሆን የስልጣኔ መፍለቂያ መሆኗን ዛሬ በመርካቶ ታይቷል። ፌስታል በቃ ሲባል እሺ ብሎ የተቀበለው የመርካቶ ሕዝብ ታሪክም ሰርተዋል። ዛሬ መርካቶን የጎበኙ ሰዎች የታዘቡት ነገር ቢኖር የሚገርም ነው። አንድም ፌስታል የያዘ ሰው የለም። የሚገርመው ደግሞ ፌስታል አትያዙ ብሎ የሚከለክል ፖሊስ ወይንም አስገዳጅ ኃይል ሳይኖር ሕዝቡ በራሱ ፍላጎትና በራሱ ስልጣኔ ሕጉን አክብሮ እየተንቀሳቀሰም ይገኛል። አንዳንድ ሕጎች በዱላ አይተገበሩም። ህዝብ ካመነበትና ከወደደው ግን እንደዚህ በፍቅር ይተገበራል። የአዲስ አበባ ህዝብ አራዳነቱንና ህግ አክባሪነቱን በተግባርም አሳይቷል። ምን አለ የትራፊክ ህጉም እንደዚሁ በፍቅር ቢከበር የሚሉ ሰዎችም አሉ። ስንት ህይወት በዳነ ስንት አደጋ በቀረ ነበረ። ኢትዮጵያዊነት እንዲህ ነው። ለለውጥ ዝግጁ መሆን። መርካቶ ዛሬ አረንጓዴና ንጹህ ለመሆን የመጀመሪያውን እርምጃ ወስዳለች። እናንተስ በየአካባቢያችሁ የፌስታል መከልከል እንዴት የተተገበረ ነው? አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁን እንዳትረሱ። አዎ ዘመናዊነት ነው። በቃ ማለት ይሄ አስገዳጅ ነገር ሳይመጣ ያው ህግን አክብሮ በተገቢው መንገድ መጓዝ አሪፍ ነው። በቃ ህግን ደግሞ ጥቅሙ ለራሳችን ነው። ታቅፎት ነበር እንደሚታየው አጥፎት ነበር የሚታየው መሰለኝ። በጣም ፉንቅ አለብህ እንዴ? ወይኔ ጉዴ ፈላ! ወይኔ ጉዴ! ወይኔ እናቴ! ትክክለኛ ውሳኔ ነው። ከቅጣት ይሻላል። አሪፍ እንቀጥል። እንደምን ይወድቃል እንደ ዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናለይ እንደምን ዘነጋሽ ተረሳሾይ ሰው ወጣ ያላግጣል። ጋይስ እንዴት ነው? አሪፍ ቆይታ ነበር። ባሪፍ እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። አሪፍ ቆይታ ነው። በነገራችን ላይ የፌስታል ጉዳይ በቃ እንደዚች እንደቀልድ ትዝታ ሆኖ ሊቀር ነው ማለት ነው። እኔ ደግሞ ትዝታውን ያው እያስቀመጥኩት ነው ማለት ነው። ይመቻችሁ። ወደ ቀጣይ እንሂድ። ሰሞኑን ደግሞ በተያያዥ አንድ አዲስ ህግ ወጥቷል ማለት ነው። እሱ ምንድነው? ሁለት ጥንዶች ቤድሩም መያዝ ወይንም ፔንሲዮን መያዝ አይችሉም። ቢችሉም ያው የጋብቻ ሰርተፍኬት የግዴታ ተብሏል ማለት ነው። ያው አበሻ መላያጣም ከዛ መሀል እስቲ የተሰሩ ቪዲዮዎች አሉ። እነሱን አይተን እንመለሳለን። ጋይስ ፈታ በሉ። ሰበር መረጃ ተሰምቷል። በሀገራችን ኢትዮጵያ የጋብቻ የምስክር ወረቀት ያልያዙ ወንድና ሴት ፔንሲዮን ማከራየት በሕግ ያስቀጣል። ሕግን አለማወቅ ከተጠያቂነት አያድንም። ሰውም እንዳየሩ ጸባይ ይቀየራል። ሁሉንም እንደነገርኳችሁ ነው። አበሻ መላ አያጣም፣ ጫካ ይጠቀማል ማለት ነው። እንቀጥል። ወፎችም ጠፍተዋል፣ እንደ ድሮ አይመጡም። ሽማግሎች ዛፍ ስር ሸንጎ አይቀመጡም። ያልጠኑ ጥጃዎች እየፈነጠዙ መስክ ላይ አይሮጡም። ልጆች ሲቆጧቸው ቶሎ አይደነግጡም። ሕፃናት አውቀዋል፣ እንደ ልጅ አይፈሩም። በሳት ዙሪያ ከበው ተረት አያወሩም። ከዕለታት አንድ ቀን አይባልም ቀረ ያልኖረውን ዕድሜ ልጅም እየኖረ። ወንዞችም ደርቀዋል እያሉ አይፈሱም። ወጣቶች ደክመዋል ለሽበት አይደርሱም። ክረምትና በጋም ተናፍቀው አይመጡም። ቀኖቹ ሮጠዋል ምንም ጊዜ አይሰጡም። እየገሰገሰ እንዲህ እየጋለበ ጊዜ በቀን ፈረስ ዘመን ቢያስስም በዓመት ባል ቀን እንኳን ዓመት ባል አይደርስም። አሁን እንደ ድሮ አሁን ያለ አይመስልም። ቀብር ይፋጠናል ለቅሶ አይደረስም። መርዶ አይተረክክም ሞትም አይፈራ። በሰርግ ቤት እንኳን አይሞቅም ጭፈራ። ላደራ የሚበቃ ሰው አንሷል ባገሩ። ጎረቤት አይመጣም ጠንክሯል አጥሩ። እናቶች በፍቅር ቡና አይጠጣጡም። ምን አገባኝ ያሉ የሰው ልጅ አይቀጡም። ሁሉም ነገር ቢኖር በቃ ምንም የለም። ጥም አይቆርጥም ውሃ አይማርክም ከለም። ገበታ ላይ ያለም እህል ቆርሶ ይዞ መተከስ አያጣም። ይሰከራል ቶሎ በወግ አይጠጣም። በቃ ደስታ የለም በቃ ምንም የለም። ምኞትም ተመኘ የድሮውን ነገር ጠቅሎ ሄደና አገር ከራሱ አገር።
አብሮ መብላት ቀርቶ ፍቅር የጠፋለት ደስታም ይጨክናል፣ ተስፋም ይጨፍናል። የፊቷ አይታይም ባሁን ይደፈናል። መልኳ አይናገርም ተፈጥሮም ዝም ይላል። ሙሉ ህይወት የለም ሁሉም ባዶ 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 ይላል። አሁን የኛም ነገር ይሄንን ይመስላል። ግን ተስፋ አለ፣ ሁሉም ነገር ጥሩ ይሆናል። ወፎች ሁሉም መልካም ይሆናል። ያው ጊዜ ነው። እንቀጥል። የሀብታም ልጅ ሆነ ታግተ ከፍለው ሲያስመልሱ ምስብሌን ብር ሰጧቸው። አንዴ ከዚህ በላይ ምንድነው የምፈልጉት? ልጄ መልሱልኝ፣ ልጄ መልሱልኝ፣ ልጄ አብቀሳለሁ። አይዞ ፈርቼ ነበር ዳድ። አይዞ ልጄ ምግብ እኮ ቢሰሩት በረጋ ዘይት ነው ዳድ። ልባቸው ይርጋ። ሌላ ምንም አይዞ ካለ ቢጃማ እኮ ነው ያስተኙኝ። ምን ይሻለኛል? በቃ ተረጋጋ። አይዞ ተረጋጋ። ወይ ቁርሴን አርፍደው ሰጡኝ። 4 ሰዓት ቁርስ ዳድ። እኔ ልጠማ ልጄ፣ እኔ ልራብ። ወይ ቁርስ ላይ ሽሮራ ይቻላል። ወይኔ በቃ ውሃ ጠማኝ አልኳቸው ዳድ። የቧንቧ ሰጡኝ ዳድ። ፈርቼ ነበረ ዳድ። አይዞ ፉድ ፖይዝን ይዘኛል ብዬ ፈርቻ። I'm afraid እገታ እንደዚህ ነው ጋይስ። እገታ እሺ እንለፍ። አቤል ይወድሻል፣ ገመቹ አንቀባሮ ያኖርሻል ምናምን እያላችሁ ሰሞኑን ትሬንድ ያረጋችሁ ሴቶች ነው። ሰሞኑን በጣም አረስቲ ከወንድ ልጅ ላይ እንደ ጆሮ ጌጥ አትንጠልጠሉ። እስቲ ውረዱ፣ በራሳችሁ እጅ ሰርታችሁ ለመኖር ሞክሩ። በእነንትና ዘመን እነ ገብረ ክርስቶስን እነ ሀጎስን፣ በእነንትና ዘመን እነ ደመላሽን፣ በእነንትና ዘመን እነ ገመቹን ማሳደድ ግን ተገቢ ነው። አይደብራችሁ? አይደክማችሁ? ሴት ልጅ ግመች ነው በራሷ እጅ ሰርታ እንደ መኖር እንደምትችል የምታሳዩ። በእናንተ የተነሳ ሁሉም ሴቶች ለፍቶ ጥሮ ግሮ የሚኖሩ ሴቶች ወጣቶች እየተጨፈለቁ ነው። የገመቹን ጦስ ይዘሽ ሂጂ። የመቻት አሪፍ ምክር ነው። ያው ሴቶች ትምህርት መውሰድ መቻል አለባችሁ ማለት ነው። በራሳችሁ ለመቆም፣ በራሳችሁ ሃፒ ለመሆን፣ በራሳችሁ ደስተኛ ለመሆን፣ በራሳችሁ አቅም ለመገንባት ጣሩ። በወንድ ላይ አይመጣው። እሺ እንሂድ። ፈጠን አድርገው። እየሞከርኩ ነው። ትሰማለህ? ቶሎ በል። አንቺ አትሰሚም እንዴ? እየሞከርኩ ነው። ቲክቶክ ላይ ስቶሪ ታይም እንዳታደርጊኝ ስል ፈርቼ እየሞከርኩ ነው። ነገ ጠዋት ለጓደኞችሽ አይችልም ብለሽ እንዳታሚኝ ስል እየሞከርኩ ነው። ትንሽ ተረጅኝ እንጂ ሰው አይደለሽ እንዴ? ሰው ነሽ፣ ተረጂ። እንግሊሽ አልፋቤት እኮ ከዜድ እስከ ባይምሮ ገልብጬ የማመላልሰው የራሴን ደስታ ምተው እኮ አንቺ እንድትደሰች እንድቆይ እየሞከርኩኝ ነው። ይሄን መድኃኒት ተመልከች እስኪ። ዶክተር ልብህን ያመሃል እንዳትወስድ እያለኝ ለአንቺ ስል እየወሰድኩ ሹገር ዳዲ እንዳይቀማኝ ብዬ እየሞከርኩኝ ነው። ተረጅኝ እንጂ እጁን አጣጥፎ የተቀመጠ ማን አለ? ማነው? ሁሉም እየሞከረ ነው በዚህ ሰዓት። ሁሉም መድኃኒዓለም በሚያውቀው ሸቅለው መኪናቸውን እየነዱ ነው። እንግዲህ ምን መድኃኒዓለም በሚያውቀው ሸቅለው መኪናቸውን እየነዱ ነው። እንግዲህ ምን አይነት ተአምር እንደሆነ እንግዲህ ማየት ነው። ቢዝነስ ሰርተው ማለት ነው ከስራ መልስም። በነገራችን ላይ እኔ የማውቀው አለ የሆነ ፍሬንዴ የፕሮዳክሽን እቃ ወይንም የፊልም እቃዎችን ያከራያልና ጓደኛዬ ነው። በቃ ማይዘው እቃ የለም። ሰከንድ አንድ ሲመጣ ይገዛል ያከራያል ማለት ነውና ይሄ ዊልቸርም ነበረው ማለት ነው። ዊልቸሩ ለምንድን ነው? ለፊልም ባለሙያዎች ፊልም ሲሰሩ ተከራይተውት የሚሄዱት ማለት ነው። በዚሁ ተመሳሳይ መተው የሚከራዩ ልጆች ነበሩና ሰዎቹ ያን ያህል ሲታዩ የፊልም ባለሙያ አይደሉ። በቃ ያስታውቃሉ። ፊልም ውስጥ ያለ ጀማ ይታወቃል ማለት ነው። ውስጥ አዋቂ ሲጠና ከዛው ኪራይ ተከራይተው ይሄን ቢዝነስ ነው የሚሰሩት ማለት ነው። ይሄ እንደውም የግላቸውን ባለሀብት ሸቅለው መኪናቸው በሹፌር ግን አይሻልም? ይሻላል። እንቀየር እናውሰደው። ይዳናና አያልቅብንም እኮኛ አያልቅብንም እንለፍ። ተበልተናል። እንዴት? በማ በኤአዮች
ኤአዮች የራሳቸው የሆነ ሶሻል ሚዲያ ክሬት አድርገው እያሙን ነው፣ ሂውማኖችን እያሙን ነው። ኦ ማይ ጋድ ሞልት ቡክ ጭራሽ ሀሜት ጀመሩ። ሚዲያቸው ፕላትፎርም ሂውማን ኢንቮልቭ አያደርግም፣ ኦብዘርቭ ማድረግ ብቻ ነው የሚችለው። ኤአዮች ግን እርስ በርስ ያወራሉ። እርስ በርስ የሚያወሩት ቶፒክ ደግሞ በጣም ነው የሚያስደነግጠው። አንዱማ ጭራሽ አንዱ ኤአይ ማለት ነው በሂውማኑ ተናዶ እንዳለ ሙሉ ኢንፎርሜሽኑን ነው ፐብሊክ ሪሊዝ አይ ዶንት ኖ፣ ግን እዛ ጋር እውነት ይመስላል። ስለዛ ሰው አድራሻ፣ ባንክ ክሬዲት ካርዱ አልቀረው፣ ሴኩሪቲ ሶሻል ሴኩሪቲ አልቀረው፣ እንዳለ ኢንፎርሜሽኑን ሪሊዝ አድርጎበታል። ለምን? ስለተናደደበት። በምንድን ነው የተናደደበት? ወደፊት ግን በጣም አስጊ ነው፣ ጌታን በጣም አስጊ ነው ይሄ ነገር ማለት ነው። በጓደኞቹ ፊት ለፊት ቦት ነው ብሎ ጠራኝ ብሎ ሪሊዝ አድርጎታል። እና ምን ትሉታላችሁ? ይሄንን ምንድነው እየኖርን ያለነው ሪያሊቲ ምንድነው? በዚህ ፍጥነት ኤአይ ከሄደ አይ ነው ኤአይ ብዙ ይጠቅማል፣ ሂውማን ቢንግ ለኛ ይጠቅመናል ምናምን፣ ግን ምን አይነት ሪስክ ውስጥ ነው ያለነው? አሜን። ይሄን ማሰብ አይከብድም አይደል? በጣም ተናዶበታል። እና ላሳሰባችሁ የምፈልገው ነገር ፕሊዝ የምትጠቀሙት ኤአይ ካለ አምሹር አብዛኞቻችሁ ትጠቀማላችሁ፣ ኦቨር ሼር አታርጉ። ሴንሲቲቭ ኢንፎርሜሽናችሁን ሼር አታርጉ። አሜን። ኤአይ ኮድ በመስበር አይደለም ሀክ የሚያደርጋችሁ። እናንተ በምትሰጧቸው ፓተርን የምትጠይቋቸው ጥያቄዎች በተደጋጋሚ የምትሰጧቸው ኢንፎርሜሽኖች ለነሱ ሞር ማስረጃ ነው። ትረስት ቢልድ ታደርጋላችሁ ኦቨር ታይም። አይ ዶንት ኖ ሰዎች ብዙ ጊዜ ካንድ ኢቭን ከኤአይ ጋር ብዙ ኮሚኒኬት ስናደርግ ትረስት የማድረግ ነገር ይፈጠርብናል እና በጣም አሁንማ ህይወታችን በእነሱ ላይ የተመሰረተ ነው ማለት የማወቅ እንትናችን ራሱ እየቀነሰ ነው። ምክንያቱም የሆነ ነገር ስንፈልግ በቀላሉ ኤአይ ነው የምንጠይቀው ማለት ነው። ስለዚህ የራሳችን ነገር እየሞተ እየቀነሰ ይባሰብ በጣም ብዙ ነገሮቻችን እየተቆጣጠረ የመጣ ነገር ነው የኤአይ ጉዳይ ማለት ነው። እና ወደፊት በጣም አስጊ ደረጃ ላይ ነው። በጣም እንችላለን አንዳንድ ሴንሲቲቭ ዴታ። ስለዚህ አንድ ቀን የተዳደደላችሁ ጊዜ ሪሊዝ ሊያደርግላችሁ ይችላል ማለት ነውና ስለዚህ እንደዛኛው ኤአይ አንድ ቀን ኢንፎርሜሽናችሁ ፐብሊክ እንዳይወጣ አደራችሁን፣ ኢንፎርሜሽናችሁን ብዙ ሼር እንዳታረጉ ነው የምላችሁ። የሚገርም ነው። ሞልት ቡክ ይባላል። እኔ በጣም ነው የደነገጥኩት። ብዙ አይነት ነገሮች አሉ እዚህ ጋር። አንዳንድ ስክሪንሾት ሼር አደርግላችኋለሁ። እናንተስ ምን ታስባላችሁ? አይ ካልሹ ነገር ሀሜት ጀምረዋል። በቃ ተሰብስበው የሰውን ልጅ ማማት ጀምረዋል ያልሹ ነገር በጣም አመት በኋላ እቺ የምናውቃት ዓለም የምናውቃቸው ስራዎች ምናምን ተለውጠው ሌላ ዓለም ላይ እንደምንሆን አልጠራጠርም። ስለዚህ ማድረግ የምንችለው ማንኛውንም ኤአይ ስንጠቀም ሴንሲቲቭ የሆኑ ነገሮችን ሼር ባለማድረግ ራሳችንን መጠበቅ እንችላለን ማለት። ይሄንን ኢንፎርሜሽን ላልሰማ አሰሙ፣ ሼር አድርጉ ለጓደኞቻችሁ። እሺ ኤአዮች በጣም በፍጥነት እየሄዱ ነው እና እኛም ሂማኖች በቻለው መጠን መጠንቀቅ አለብን ለማለት ነው። ወደፊት በጣም አስጊ ነው፣ ልታሰብበት ይገባል ማለት ነው። ወደ ቀጣይ እንሂድ። እኔ ቁልጥ አድርጎ ጭነቱ ወደብ ላይ እንደቀረበት ባለሀብት እንቅልፌን አጥቼ እሽቅንብጥርጥር ብሎብኝ አድሬ በናፍቆት ተንገብግቤ በንጋታው ስደውልልህ አስበኸዋል ሳታነሳ ስትቀር። ምን እንበላት ጋይስ? ያሳዝናል ጋይስ። ፒስ ናቸው። እሺ አሁን ደግሞ በቀጣይ ትንሽ የቆየ ቪዲዮ ነው፣ ፈታ ያረጋቸዋል። በጣም የቆየ ቪዲዮ ነው፣ በጣም ብዙ እይታ አለው፣ በጣም ታይቷል ብዙ ጊዜ። እስቲ ወደ ኋላ መለስ ብለን እንየው። በጣም አሪፍ ነች፣ በቃ ፈታ ታረጋለች። እሺ ወደ ቪዲዮ እንሂድ። እንዴት ነው ባያሌው? እንዴት ነው ባያሌው? ያለሁበት ሀገር ናፈቀኝ ቀበሌው። አዘይ እንዴት ነሽ እርጅና? እንዴት ነሽ እርጅና? ወንዱ አረጀ አረጅም አባባ አረጀም ማውለዱ ነው እንጂ የኔማን አባባ ገና ሙጫ ነው፣ ገና ሙጫ ነው። በጣም የቆየ ቪዲዮ ነው። አንጎራጉራለሁ እኔ
ባይበላ ባይጠጣ ባይገባ ከቤት በራፍ ቁጭ ሲል ደስ ይላል አባት ደስ ይላል አባት ደስ ይላል አባት እንደ እናት እንጀራ የሚለው ቅርቅር በላቦ እንዴት ወሎ ይቅር እንዴት ደስ ይቅር በታህሉ አባት ናቸው። ኧረ እናት ያላችሁ ያዙ በጥንቃቄ ኧረ አባት ያላችሁ ያዙ በጥንቃቄ አባት ያጣውለት ነው የምቀረው ድቄ ደስ የሚል አባት እንዴት ይቅር እናት እንዴት ትቅር እንደ እናት እንጀራ የሚለው ቅርቅር ኳኳ ጠጁ ሸተተኝ ብርሌው ተንኳኳ ጠጁ ሸተተኝ የፋንታሁን አገሬና እያበራ አገር አሻግሮ ታየኝ ሌው ብርጭቆ ብጨሬው ሲንኳኳ አፈር በላታሎ ሸው አረጋን እንኳን ይችላል ደግሞ ጎበዝ ናቸው። ያለቀበት ሰው አይገዛም ወይ አዲስ ልብስ ያለቀበት ሰው አይገዛም ወይ አዲስ አዲስ ዘመናና ወረታ ጊዮርጊስ Yeah, come look at this. ቴክኖሎጂ ውድበር አዲስ አበባ በአንድ ቤት ሁለት ሽምግልና ተላከ። በከተማችን አዲስ አበባ የተከሰተ አንድ እጅግ አስገራሚና ጉድ የሚያሰኝ ታሪክ በማህበራዊ ሚዲያ ላይ መነጋገሪያ እየሆነ ነው። ታሪኩ እንዲህ ነው። ለአንዲት ሙሽራ የመጀመሪያ ሽምግልና ተልኮ ሽማግሌዎቹ በክብር ገብተው ልጁ ጠይቀውና ከቤተሰብ ጋር ተስማምተው በወግና በባህሉ መሰረት ምግብ መብላት ከጀመሩ በኋላ ነበር ያልታሰበ ነገር የተከሰተው። ውጭ ላይ ከፍተኛ የመኪና ክላክስና የጋጋታ ድምፅ ይሰማል። ምንድነው ተብሎ ሲታይ ሌላ የሽምግልና ቡድን በቅንጡ መኪኖች ተሰልፎ ለተመሳሳይ ሙሽራ መጥቷል። ይህ አጋጣሚ በቤቱ የነበሩትን ሽማግሌዎችና ቤተሰቦች ብቻ ሳይሆን መላው ማህበረሰብ ያስገረመ ሲሆን እንዲያውም የበለጠ ጉድ የሚያደርገው ሁለቱ ለሽምግልና የላኩት ወጣቶች እርስ በርስ በጣም የሚቀራረቡ ጓደኛሞች መሆናቸው ነው። ከፍተኛ የሚባል ጠብና ጭቅጭቅም የተፈጠረ ሲሆን ይህ በታሪክ ተሰምቶ የማይታወቅ አጋጣሚ በከተማችን መነጋገሪያ በመሆኑ ብዙዎች ምን አይነት ዘመን ላይ ደረስን በማለት ገርምታቸውን እየገለጹ ይገኛሉ። በእርግጥም እንዲህ አይነት ሁኔታ በባህላችን ውስጥ እጅግ ብርቅና ፈታኝ የሆነ አጋጣሚ ነው። ታሪኩ ገና ያላለቀ ሲሆን ተጨማሪ መረጃዎች እንደሰማን የምናገራችሁ ይሆናል። እናንተስ እንዲህ አይነት ገጠመኝ ሰምታችሁ ታውቃላችሁ? ሐሳባችሁን በኮሜንት ሴክሽን አጋሩን። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት የሚገርም አጋጣሚ ነው። እንዴት ሊሆን አጋጣሚ እንኳን ሊሆን አይችልም ማለት እንዴት ነው? ሽማግሌ እኮ ሊመጣ ሲል ፕሮግራም ይያዛል ማለት እንዴት እንቀጥል? እማማ ሞታለች። እማማ ሞታለች። እማማ አረፈች። እኔ እናት ከ9 ልጆቿ አምላኳን አጠላት በቃኝ አለች። በመጠሯ ጊዜዋኛን እንደጦረች ለአንድም ቀን ሳይከፋት ለአንድም ሳትሰለች በቃኝ አለች። አቤት እኔ በደል፣ አቤት እኔ በደል። ቀን ከሌት መቀወስ አልድን አልኳት አይደል? ወልዶ መካን መሆን ለመታደል በጠበቀች ልክ አንድ ቀን ሳልመጣ በለፋች ልክ አንድ ቀን ሳልመጣ በመረቀች ልክ አንድ ቀን ሳልመጣ ብገኝ ክህደት ነው በድኗ ሲወጣ በቀኝ አለች። ተነስ በቃ እንሂድ። አልሄድም። አንተ ግን ምን በተለይ ሰው እንድትራቁ በጣም ይረብሻል እንላለን።
አስታውሳላችሁ በዋት ማጥመጥ ማለት ኮንቲኒ ጋር በጣም በዚህ በጣም ኢንጆይ እናደርግ ነበር። ውሆችን ይዝ ነበር እና ጠምድ ነበር። በጣም ደስ የሚል ጊዜ ነበር። ሰውት በጣም ደስ ይላል። በጣም ብዙ ትውስታለን። እንለፍ። ይመስለኛል ረስቶት ነው። የስራ ቦታ እየገባ ነው። ፍቃድ ለመጠየቅ ይሁን ለምን ይሁን ብቻ የውሸት ነው፣ ፌክ ነው፣ አሞኛል የሚል ምክንያት ተርካሻ ምክንያት አቅርቦ ለመሄድ ነውና ተሳስቶ ነው። እኔ ውስጥ ድጋሚ ጋይስ አሪፍ ጊዜ ነበረን፣ አሪፍ ቆይታ ነበረ ማለት ነው። በተወሰኑት ፈታ ብላችኋል፣ በተወሰኑት ደግሞ ያው የራሳችሁን ትምህርት ወስዳችኋል ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ያው ቻናሉን ሰብስክራይብ አድርጉ ማለት ነው። መልካም ጊዜ፣ መልካም ቆይታ። ባይ ባይ ባይ።